ቅጥቅጥ አርጎኝ ከዛን ይስንጥሩ የመጥረጊያው ስንጥር አለ አይደል በሱ እንደዚህ ወጋሽ እንደዚህ ሊወጋኝ ሲል እንዴ ተለተለኝ እና ደሙ ሲያየው የሞትኩ ነገር ነው ይመስል ስንት ነው ሲለኝ ምኑ አልኩት እኔ አላቀም አዲስ ነሽ ትዝ ሲለኝ ለካ እምቢሸት ነገር አለ እዚህ ጋር ሻርፑን አውልቄ አስተካክዬ እንትን ነው የምፈልገው መንጠልጥያ ጸጉሬ እንዲታንጨባሯል ሆዴ እንደዚህ ሆኗል ሴትየዋ አብዴ የገባባቸው ነው መሰላችሁ እግዚኦ ዛሬ ደግሞ ምን መጣብኛል ነርጅ ለካ ይከታተለኛል እዛው ካምፕ ውስጥ ያለ እና ህይወት ሻይ ቡና ልበልሽ በቤተክርስቲያን በመትሄጂበት ሰዓት አለኝ ከዛ እንዲህ ስለው ለስላሳ ምናምን እንጠጣና ትመለሳለሽ አለኝ እሺ አልኩት ግን እኔ ቀድሜሽ ሂጄ ነው ከኋላ የምትመጪው አለኝ እኔ ምንም እንትን አላልኩም ምክንያቱም አንደኛ ጾም እንትን አክራሪ ነው ጾመኛ ነው የፋሲካ ጾም ነበር እሺ እንዳለኝ እሱ ከፊት ሄደ እኔ ከኋላ ሄድኩኝ ሻይ ቤት ነው እንትን የጠበቀኝ አልፈራሽም ግን ስትሄጂ ልጁን ስለማቀው ካምፕ ውስጥ ስለሆነ ክፉ ነገር ያደርገኛል ብዬ አላሰብኩ እና ዝም ብዬ ነበር መቀራረበው ልጅ ከዛ ለካ ምሪንዳ እንትኑ ላይ የእንቅልፍ ኪኒን አድርጎበታል መሰለኝ የጠጣሹ ምሪንዳ ላይ ሲሄድ ምሪንዳው ተከፍቶ ነበር ሄድኩኝ ሻይ ቤት ተገናኘን እዛው አካባቢ ቤተክርስቲያኑ አካባቢ ነበር እዛው ቅርብ የምትኖሩበት አካባቢ ቅርብ ማለት ሰፈር ነው ከዛን ያን ምሪንዳ ጠጣሁት በቃ ምሪንዳውን ከጠጣሁት በኋላ እንሂድ ብሎ በታክሲ የት እንደሄድን አላስታውስም ሄደን ገባን ክላስ አለ አለው እኔ ክላስ እኔ ምግብ ነገር ነው መሰለኝ አላቅ አታቂም ስንት አመትሽ ነበር 13 ቢሆነኝ ከዛን ሄደን እኔ ህይወትን ንግባ ሲለኝ ምን ልክ ስገባ ፖፖና አልጋ ነው ያለው ዲያበራ ምን ልታረግ ነው ስለው አይ ውጭ ዋርዲያ ነው የሚባለው ውጭ ጥበቃ ምናምን ሲያድሩ ዋርዲያ ስላደርኩኝ እንቅልፌ መጥቷል ከፈለግሽ አንቺ ቁጭ በይኔ ልተኛ ሲለኝ እሱ ተኛ እኔ ወንበር ላይ ቁጭ ቁጭ ብዬ ያለካንቱኑ እየሰራ ነው መድኃኒት ያረጋው እና ማንቀላፋት ጀመርኩ አልጋ ያለ ለምንድን ነው ማንቀላፋው እሱ ያንኮራፋ ነው ተኝቷል እሱ ቀን እኮ ነው ከዛ እጄ ያጠገቡ ለጣልኩኝ ከዛ ምን እንደተፈጠረ አለቅ ሲያመኝ ብቻው በየተነሳው በትራሱ ፍናረገኝ ከዛን አንቀጠቀጠኝ ለተወሰነ ሰዓት ራሴን ስቼ ነበር አለቅ ከዛ ደፈረሽ ማለት ነው ደፈረኝ መውጣቱ ላቃተኝ በቃ ራሴን ሰውነቴ ተብረከረከ እንደዚህ ያልጠበቅኩትም ነበር ከዛን ስንወጣ ናናና ወይ ጠብ ወይ ክፈላለው አልጋቢቱማ ደም የነካው ከዛ እንደጠብ ትጠብቂኛለሽ አለኝ አቅም ቢኖረኝ ብነክሰው ግዴታ እሱ ነው የሚወስደኝ ቤት በኩል እንዳመጣኝ አላቅም ከዛን ብር ከፈለ መሰለኝ እንደታመመ ሰው ደጋግፎኝ አኪም እንትን ማን ነው ታክሲ ውስጥ ገባን ሄደ መራመድ ተቺ ነበር መንቀሳቀስ እግሬን ሁሉ ማንሳት አልችልም ግን እንዳመመው ሰው አርጎ ታክሲ ውስጥ አስገባኝ ወረድን ታክሲ ውስጥ እኔ ቀድሜ ሄድኩ መሰለኝ እሱ ወደ ኋላ ቀረ ለካ መጀመሪያ እየተከታተሉኝ ነበር የሆነ ሰዓት ላይ ጠፍቼባቸው ነው እንጂ ማለት ነው ወዴት እንደገባን አተውን ነው ከዛ እኔት ነበርሽ ብለው አስጨነቁኝ እዛ ያሉት ሰዎች በጣም አስጨነቁኝ በጣም ሲያስጨንቁኝ አበራጋ ነበርኩኝ አልኳቸው ምን ነገርሻቸው የተፈጠረው አልነገርኳቸው ፈርቼ በራሴ ላይ የሆነ ነገር ይፈጠራል ብዬ ነው ያሰብኩት አላዩ ሲያዩ በጣም አሞኛል አረማመዴ ምንንም አውቀዋል በጣም ሲያጨናንቁኝ ለሌላ ቀን የተቀጣጠርነው ለስላሳ ብቻ ተጥቼ ነው የመጣሁት አልኳቸው ሁሉ ውስጣቸው አልተቀበለው እና ከግቢ ስላስወጣኝ ብቻ ተቀጣ ማለት ነው አንቺ ፈርተሽ ነው ያልተናገርሽ እኔ ፈርቼ ነው በራሴ ምን በቃ በዛ የምትቀራርቢው ምናምን ሰው የለም እዛ የሚሰሩት ሰዎች እኔ ብቻ ነኝ ትንሽዬ ልጅ ትልልቅ ናቸው እንጀራ ጋጋሪ ሊጣብቂ ወጣም የሚሰሩ ትልልቅ ናቸው ብዙም እንትን አይደለማ ከዛን ይወዴን በወዴ አርጌ በጣም ታምሜ ነበር ስራ አለ እንደዚህ ያንኑ ቀንም ስራ እየሰራው ነበር በጣም አሞኝ እንደምንም ራሴን አስታመምኩት ከዛን ቤተክርስቲያን መሄድ አቆምኩ
መውጣት ፈራው በቃ ከግቢ እዛው መሆን ጀመርኩኝ እና አንዱ እንደዚህ ለምንድነው በተክርስቲያን የቀረሽው መሄድ የተውሽው እኔ ጠብቅሻለሁ እዛው ያለው ሰው ነው እዛው ካምፕ ውስጥ እኔ ጠብቅሻለሁ በተክርስቲያን መቅረት የለብሽም መሄድ አለብሽ ችግር የለውም እሺ እንዳትፈሪ ምናምን ብሎ ሲለኝ በቃ እውነትም ይጠብቀኛል እሺ አልኩት ከነገ ጀምሮ መሄድ ጀምር ያለኝ እሺ አልኩኝ እንደዛ ባልኩት በሌሊት በማግስቱ ህልማየው ማለት ምን አይነት ህልማየሽ እሳት በጣም እየነደደ እሳት አጥንት ይግጣል ማን ነው የሚግጣው ይሄ ራሱ ጠብቅሻለሁ ያለኝ ማለትና አጥንቱን እየጋጠ እሳቱን አልፌዋል እሳቱን ዘልየው ወደ ልብስ መቀየሪያችን ገባው ገብቼ ተመልሼ ስወጣ ከግድግዳው ጋር ተመሳስሎ እጣቱን እንደዚህ አርዝሞት አገኘውሽ ብሎ ሊይዘኝ ሲል በስማም ብዬ ተመለስኩ ማለት ከንቀልፌ ነቃው የሆነ ተነሳው ከዛም በስማም ብዬ ተመልሼ ተኛው ትልቅ ሴትዮ ነበረች በስማም በህይወት አይዞሽ ብላኝ ምን ተኛበት ቤት ውስጥ ዛን ጧት ስነሳ ሂዊ ምን ሆነሽ ነው ለሊት ምን አይነት ህልም አይተሽ ነው ደንግጠሽ የተነሳሽ ውስጥ ላይ ሊጠብቅሻለሁ ብሎኛል በተክርስቲያን ይጂ ብሎኛል እና ምን አላልኳት ህልሙን ብቻ ነው የነገርኳት ትልቅ ሴትዮ ናት ከሱ ጋር የሆነ ቦታ ለመሄድ አስባችኋል አለች አው በተክርስቲያን ለምን ቀረሽ መሄድ አለብሽ እኔ ጠብቅሻለሁ ብሎኛል አልኳት ተሳስቶሽ ብቻሽን እንዳያገኝ ያው ምልክት ነው ፈጣሪ የሰጠሽ እግዚአብሔር እሳቱም አለ አጥንትም አለ እየጋጠ ያው ብትጂ በቃ እሱም እንትን ይልሻል ብቻ በቃ በምንም ታምር ብቻሽን እንዳያገኝሽ አለች ሴትየዋ ማለት እንዳለችኝ ሳልሄድ ቀረው ያን ቀን ማለት ደግሞ ልክ ካንቀልፌ ስነሳ ፊት ለፊት አገኘሁት የህልሙ ትዝ አለኝ ሩጬ ገባው ተመልሼ ፈራሽ ልጅነትም ፈራሁት እና እንደውም ወደሱ እንዳልሄድ ክላስ የሆነ ቤት አስገብቶ ቁልፉን ቆልፎ እንደፈለገ ይጫወትብሻል ማንም አይደርስልሽም ይበልጥ እንድፈራ እንዳልቀርበው ማለት ያን ስትነግረኝ እንትን አልኩኝ ከልጁ ራኩኝ በተክርስቲያን መጀመሪያም የነበረው ትራውማ ስለሚኖር እዛን ኮሚቴ ተመረጠ ሰራተኛ ተቆጣጣሪነት ራሱ እሱ እድገት አግኝቶ ማለት ነው ስለዚህ ምንም ይዘዝ ምንም መብቱ ነው ሲመረጥ ከትንሽ ወር በኋላ በደንብ እንትን ካለ በኋላ በቃ እናንተ ግቡና ተኙ ህይወት ግን እቃውን አጥባት ደራለ እቃ ጧጧት ነው የሚታጠበው እሱ እንደመቸው ሌላው ነው ወጥ እንጀራ ምናምን ግዴታ ለሊት ነው ተሰርቶ የሚያድረው እምቢ ማለት ስለማይችሉ ገቡ ሁሉ እና ግቢ ውስጥ ማን ነው የሚኖረው እኔና እሱ ብቻ በቃ ህይወትዬ ከዚህም በኋላ ወይ መኖር አለብኝ አልኩና ወይ መሞት ነው ወይ መኖር ነው ምክንያቱም ማንንም አይደርስልኝም አዛጋ ጭር ይላል ግቢ ሁሉም ይተኛል ስለዚህ አጃክስ ስጠኝ ሳሙና አጃክስ የለም አልኩት አጃክሱን ደብቄ ከዛን 10 ብር ሰጠኝ አጃክስ የሚገዛ ሰው መስዬ ወጣው መሽቷል እኮ 3 ሰዓት ያው ልጠፊ ማለት ነው ወዴት እንደምትሄጂ ግን ታውቂዋለሽ አላወኩትም ከሱ ማምለጤን ብቻ ነው እሺ ወደ መረሽ እና እዛ መሰራ ልጅ እህቷን አስተዋውቀኝ ነበር እሷ ቤት ሄድኩኝ እዛው ሰፈር ነው ማለት ነው አንኳኩቼ እባክሽ አሳድሪ ለዛሬ አልኳት አረ ችግር የለውም ብላ ያን ቀን እዛ አደርኩኝ የጠፋው ቀን ከዛን ወጥቻውንም ደላላው ጋር ሄድኩኝ አሁንም እሱ ተያዥ አምጪ ነው የሚፈልጉሽ ግን አልመጡም እዛ ደላላ ቤት አልመጣም እሱን አላወኩኝም ግን ደላላው ጋር ሄጄ ነበር አላጥንት ምንም ይዤ ወጣሁት ነገር የለም እንደውም ደሞዜን ነው ትቼ ወጣሁት እኮ ከዛን ተያዥ አምጫለኝ ደላላው ማለት ነው ተያዥ እንደ ልማዴ የለኝም ከዛን በቃ በተክርስቲያን አድራለሁ ብዬ በተክርስቲያን ውስጥ ገቡ በተክርስቲያን ጥበቃ ያላል መሰለኝ ገብቼ ሂጂንጂ ሰዓት እኮ ሄዷል አለኝ ጥበቃው ባክ ማደር ያጥቼ ነው ልደርና ሂጂ ዱርዬ ብሎ አባረረኝ ማለት ወጣው ከአጥሩ ውጭ ቁጭ አልኩኝ ከግቢ ውጭ ጭር ብሏል በማግስቱ ነው ከነሱ በወጣው በማግስቱ ከካምፕ ከወጣው ከዛን ዱርዬው መጣ
የዱርዬ አልመሰለኝም ምን ሆነሽ ነው ሙዬ ሲለኝ ማደሪያ ጥቼ ምናምን ብዬ ሁሉ ነገር ነገርኩት በያውን ተነሽ ከዚህ መደፈር አለ ብዙ ነገር አለ እያለ የመከረኝ እንዴት በክፉ ላስበው ይዞኝ ሄደ አንቺ አሁን እድሜሽም ከፍ አላለም ገና እድሜሽም ከፍ አላለም ያኔ አዎ ገና ነኝ በቃ 10 ምናምን ቤት ነኝ ለካሱ ጫካ ይዞኝ እየሄደ ነው ረጅም መንገድ ይላል እሱ እንግዲህ ወደ ሌላ ሊወስድሽ ማለት ነው ከዛን ወደ መጣንበት መለስ ብዬ ሳይ ነጭ ሸሚዝ የለበሰ እየሮጠ ወደኛ ነው የሚመጣው ልጁ እሱ አላየውም እኔ አይቼዋለሁ ከዛን እንደምንም ደረሰ ልጁ ቶሎ ልቀቃት ፖሊስ አላመጣብህ ብሎት ችን ተናግሮ እንደዚህ ብዬ የመጣው ልጅ ሳይ እሱ የለም ጫካ ውስጥ ገብቷል ለካ ለትንሽ ልንገባ ነበር ጫካ ውስጥ እግዚአብሔር ሲያተርፍሽ በጣም ከዛን እሱንም ፈራሁት አልሄድም የመጣልሽ ያዳነኝን ማን መጀመሪያ እሱን እምቢያትኝ ብሎ እየጎተተኝ ከባድ ነው ማመን ይዞኝ አንኳኳና ለእህቱ አራት አብያት አሳድሪያት ምን ሆነሽ ነው ብሎ ስላልጠየቀኝ በቃ ጨንቆኛል በምን ችግሬን ሳልነግረው ችግሬን እንዴት ይረዳኛል አለሽ ከዛን በጣም አዘነች አለቀሰች ምሳሳ ራስ ሰጠችኝ ውስጥ ገብቼ ራስ ሰጠችኝ ልብስ ሰጠችኝ ገላይን ታጠብኩናም በቃ እዚህ ብትሆኛለሽ አለችኝ ግሮሰሪ ነገር ነው ያላት ከዛን እዛው መኖር ጀመርኩ ልክሱ ሲመጣ ችግሬን ሳልነግረው ስላወቀኝ የሆነ ነገር አርጌ ራሱ የሚያቀብኝ የሚያቀብሽ ነው ይመስልሽ ጎረምሲት ምናምን ይለኛል ብዙ ጊዜ ቆየው ከዛን በደሞዝ ነው ግን ምሳሪው ምናምን ይለኛል ሰዎች ማን ግን እዚህ ቤት እኮ ተነጋግሬ አልገባውም በደሞዝ በምን ይሁን አላቅም ይያልኩ ለራሴም አስበዋለሁ ስለዚህ ወጥቼ ሌላ ቦታ መግባት አለብኝ በደሞዝ ደግሞ ማለት ነው እና በጣም ነው የምታሰራኝ በጣም ነው የምሰራው ስራ ከዛን ደግሞ ወንድሜን አገኘሁትና ወደ ሀገሬ ሊወስደኝ ነው የተገናኛችሁ ወንድምሽ ጋር ያው ቄኔ ያልኳት እኮ ለመውጣት ከሷ ለመውጣት ማን ወይ ደስ ይላል አለችኝና ልብስ ገዝታልኝ ነበር ደሞዝም ብር ሰጣኛለች ስንት እንደሆነ አላቀም ሄድኩ በገዛጅ ሲያቀብጠኝ ወጣው የት እንደምወጣ እኮ አላቀው ተመልሼ ዘው ደላለው ጋር ሄድኩ ግን ያው ረስቶኝ ነው ምክንያቱም ቆይቻለሁ ከዛ ቤት ተያዣም ጫልኝ አሁን ተያዥ የሚሆነኝ ስለሌለ በቃ ዝም የሌላ ደላላ እየፈለኩ እየዞርኩ ብርም አለ ሌላ ነገሩ አሁን ምግብ መብላት ጀመረ ማደሪያም ከፈለክሽ ግን ያ ማደሪያ እንኳን አላደርኩም ከዛን እየዞርኩኝ እያለ የሆነች ልጅ አገኘው አሙዬ ምን ደላላ ቤት የታገኛለው ስትለኝ ሳቄ መጣና በቃ እነይ አንቺም ራስሽ ደላላ ቤት ፈላጊ ነሽ አንዱን አለ ብዬ ይያት ደላላ ቤት ፈላጊ ማለት ነው በቃ ደስ አለኝ ብቻ ጓደኛ አገኘው ከዛን የሆነ ባስ ስቴሽኑ ጋር ቁጭ ብለን ነጋ ቁጭ ብላችሁ እዛው አነጋን ማለት ነው እኔና እሷ ደላላ ስንፈልግ ምን ስንል አሁን በማግስቱ ማደረ ይለን እንደዛው ደላላ ስንፈልግ ምን ስንል ተያዥ አምጡ ሲሉን በቃ ይመሻል አሁን በሁለተኛው ቀን እዛች ቁጭ አለን ያደርንበት ጋር እና ሁለት ልጆች በጣም ይመላለሳሉ እኛን እየተከታተሉ ወንዶች ናቸው በእኔ ሸዊት እዚህ ጋር እንነሳ ሰዎች እየተከታተሉ ነው አልኳት ችግርሽን ለማንም እንዳትናገሪ ለወንድ ልጅ ብያት ነበር ያው አንቺ ከነበረሽ ለምንድነው እና ጎንበስ ቢጫማዬን እስከማሰር ድረስ እሷ ከልጆቹ ጋር ተገናኝታለች ከዛ ሲመላለሱ ጋር ነበሩት ጋር ማደሪያታን ምናምን ብላ ነግራቸዋለች ማለት ከዛን ምን ችግር አለው በቃኛ እናሳድራቸዋለን ብለው አሳምኗታል እሷን እኔ ድረስ ስል ህይወትዬ በቃ ማደሪያ ያገኘናለች እኔ አልሄድም አልኳት አረ እንሄድ ምንም አያረጉንም አንቺ ደግሞ ምናምን ብላ ተቆጣች እሷ እድሜዋ ትንሽ ነው ካንቺ አንድ ነን እኩል ነን እሷ ከመቀሌ ነው ጠፍታ ከመቀሌ ናቸው እናትና አባቷ ግን እዚህ አዲስ አበባ ውስጥ ዘመድ ጋር ነበር የምትኖረው ከዛ ጠፍታ ነው ልብስም አልያዘችም ከዛና ያንቺ ጂኒ አልሄድም ብያት ሄዳለሁ እኔ ብላ መሄድ ጀመረች ከነሱ ጋር ማለት እና የሆነ ነገር ቢያረጓት ቢያንስ ሁለት ከሆነን ችግር የለውም ብዬ ተመለስኩ ለመጮህም ሁለት መሆኑ ተመልሼ ለሷ ስል ገባን እና ምንድነው ያለው የእናቴ አባቴ ግቢ ነውና ባጥር ዘለን ነው
ባጥር ዘልዬ ነው ግቢውንም ከፍትላችሁ ድምጽ እንዳታሰሙ ቀስ ብላችሁ ትገባላችሁ አለ ከዛን ያው እሷ ባለችው እሺ ብዬ ገባን ማለት ገባን ራት ቀርቦለታል አብራችሁ ነው የምታድሩት ነው ያሉን መጀመሪያ ሁለታችን አንድ ላይ እኛ ዝነንላችሁ ነው እንጂ ለሌላ ነገር አይደለም ብለውናል ከዛን ከገባን በኋላ መፍራት ጀመረች እሷ በቃ ፈርታለች እንወጣለን ነው ሐሳቤ ነበረው የቀረበውን ራት አብሬ በላው ከነሱ ጋር እሷስ እምቢ አለች ስላጎርሳሰለም እምቢ አለች እኔ ብትፈራማ ተወጣ ነበር በቃ እንደምንም እንወጣለን ነው ሐሳቤ ነው የነበረው ማለት ከዛን ሱቅ ወጣ አንደኛው ማለት ነው ዕቃ ገዝተና ብሎ ሱቅ ወጣ ሁኔታቸው በቃ አላማረኝ ከወጣ አመጣህ ዕቃውን ሲለው አመጣው አለ ግን ሌላ ነገር ነው ምንድነው ዕቃው መጠቀሚያ ነው ኦኬ አምጥቻለሁ በቃ ሁኔታቸው ገባኝ አንቺ ተረዳሽ እኔ ገብቶኛል ከዛን ወጡ ሁለቱም ሊመካከሩ ወንዶች እንዴት እናርግ ነው በቃ የትኛዋን እኔ ለማለት ነው ትወጫለሽ አትወጭም አልኳት አልወጣም ምንድነው ምንም ማረጉንም እነሱ መስኪን ናቸው በቃ እኔና አንቺ አንደኛው ፍራሽ ላይ ተቃቅፈን እንተኛለን አለች አትወጭም አልኳት አልወጣም ስትለኝ በቃሽ ማረገውን ራሴ ያቃለው አልኩና ገቡ ተመካክረው ተመልሰው ገቡና ፍራሹን ነጣጣሉት ፍራሹን ነጣጣሉትና አንቺ እዚህ ተኛ አንቺ እዚህ ተኝ ማለት ጀመሩ ማለት ለምን መጀመሪያ እኮ እንደዚህ ብላችሁን አይደለም የመጣ ነው እኔና እሷ አንድ ላይ ነው የምንተኛው እንደዚህማ አይሆንም ብለው ተቀያየሩ አይ በቃ እሷም አልወጣም ብላኝ የለ አልኩና በቃ ችግር የለውም ብዬ እንደሚያደርሰው ሆንኩኝ ማለት ነው ምክንያቱም እሷ ጠፋችና እኔ መጥፋት የለብኝም መጀመሪያም እሷ ምንም ስላላወቀች ነው እኔ ደግሞ ተቃጥቻለሁ መጀመሪያ ላይ ሽንት ቤት አሳየኝ አልኩት ልታመልጪ ላመልጣ በቃ አምነውኛል እንደሚያደርሰው ነው የሆንኩት ችግር የለውም በቃ ምናምን ብዬ ሽንት ቤት ሄድን እና ግባ አንተ ግባኔ እመጣለሁ አልኩት እሺ ብሎ ወደ ቤት ሲገባ ኮቲ እንዳላሰማ ጫማዬን በእጄ ይዤ ግቢ ከፍቼ ወጣሁ ሰውጣ አጋጣሚ ደግሞ ሽንኩርት ምናምን ያዙ ሴትዮ አገኘው ማዘርዬ ማደሪያ ጥቼ ዱርዬ እየተከታተለኝ ነው ስላቸው አረ ችግር የለውም ልጄ ደግሞ ለእግዚአብሔር ብለው ቤታቸው ውስጥ ወይ ድጋሚ ራት በልቼ ከልጃቸው ጋር ደርኩኝ ሴት ልጅ ነበርቻቸው ችግር የለውም ማታ ማደሪያ ካጣሽ ነው ያሉኝ እግዚአብሔር ይስጥልኝ ብዬ ሄድኩኝ የትሄድኩኝ ልጅቷ ቤት ልጅቷ ማታ ይገባ ዛበር ላይ እስቲ ካለች ብዬ ሲሄድ ደም በደሙና ያለቀሰች ደፍሯት ነው ግቢ ውስጥ ጭራሽ ማንንም የለም ማለች ብትጮምን ብትል ማንንም ይደረሰላት የለም ሁለቱም ነው እንትን ያሏት ሁለቱም ቀነግረሽ ነበር ተቃቅፈን አለቀሰን ምናምን በቃ ይዞሽ ያጋጥማል ብያት ያው እሷ ልብስ ይዛ አልወጣችም እኔ ልብስ ይዤ ወጥቻለሁ ደላላ ቤት አለኝ ልብስ ቀየርን ያን ቀን የተደፈረች ቀን ጁስ ቤት ገባች ስራ አገኘች እኔም ስራ አገኘው ብርጭቆ አጣሚነት እሷም ስራ አገኘች ተበታተን እና እኔ ያለውበት ቤት አልተመቸኝ እሷ ያለችበት ቤት ተመችቷታል እና እኔ ወጣውኝ ከዛ ቤት ሴቶቹ አስቸገሩኝ ማለት ነው እንደኛ ሴተኛ ዳሪዎች ስላሉ እንደኛ ሰሪ ምናምን ሆቴል ላይ ገባሁት እኔ ብርጭቆ አጣሚነት ነው እና ሲያስቸግሩኝ ከዛ ወጥቻለሁ ምናምን ስላት በቃ ህይወት እየተመለሰሽ ነይና አባትሽ አጎትሽ ሞተ በይኝና ልውጣ ከዚህ ያለች አብራችሁ ደሞ ልትፈልጉ ማለት ነው ታያንቺ ተመችቶሻል ተይቅርብሽ ስላት መውጣት አለብኝ አለች አንቺ ብቻሽ እንዳትሆኚ ማለት ነው እሷ መውጣት ፈልጋ ከዛን ሻርፕ ለበስኩኝና ገና እንኳን ነገርኳት አልተገና እንደዚህ ገብታም እንትና አረባክሽ መቼ ብላ ያለቀሰች ይሮጠች ለሞጣት ጉጉት ነው እኔ ሻርፑን ተሸፋፈኝ ጥቄን ይጀስቃለሁ ከመቼው ሁሉ ነገር አፈጣጥነው መጣች ደሞዟንም ልብሷንም ይዛውታ እንደ ልማዳችን መፈለግ ጀመርን ቤት ስራ ከዛን ተሷ አንተን ቤት ገባች መሰለኝ መኖሪያ ቤት ገባች እኔ መዛው ብርጭቆ አጣቢነት ይገባ ሌላ ቦታ አገኘሽ ሌላ ቦታ ማለት እሷ መኖሪያ ቤት ይዟት ሄዱ ተለያየን በቃ ተበታተን ማለት አድራሻ ስልክም የላችሁም እንዳትቀያየሩ ስለዚህ በቃ እዚሁ አንገቴ እንደፍቼ ሰራለሁ ብዬ መስራት ጀመርኩኝ እና አንዷ በጣም ተፈታተነችኝ እንደኛ ስር ይያለች ማለት ነው
አሁንም ሆቴል ነው የገባሽው? አሁንም እዛው ነው የገባሁት። ከዛን ተጣላን። ምን ታገኛለች አሁን አንቺ እንደነሱ አይነት ስራ ብትሰሪ ምን ጥቅም ታገኛለች እሷ? እኔ እንጃ ምን እንደምታገኝ አላውቅም። በጣም ስታሰቃየኝ ተጣላን። ስንጣላ ለእሷ አገዘች ለልጅቷ ለኔ ያም ምክንያቱም እሷን አስራ የምታመጣላት። ከዛ ብርጭቆ ሲቆጠር ብርጭቆ ጎደለ የ150 ብር ብርጭቆ ጎደለና አሁንም ልብስ የተያዘ ማለት ነው። ብርጭቆ እንዳትወጪ ምን እንዳልወጣ ልብሴን ካልያዝኩኝ ደግሞ ደላላው አይቀጥረኝም። ያለኝ አማራጭ ልብሴን ይዤ ነው። ከዛ ምን አሁን የት ነው ማድሮ ብዬ ጨነቀኝ። በቃ እነሱ ሲወጡ ለስራ እኔ ማታ ሴቶች ቤት አድራለሁ ብዬ አሰብኩት ማለት። ከዛ መጣችና እንደኛ ከሰራሽ አለች ያቺ እንደኛ ስለምትል እንደኛ ከሰራሽ መተሽ ካጣሽ መተሽ ማደር ትችያለሽ ከዛ ውጭ ግን እንዳለሽ እዚህ አለች። ከዛና አንዷ ህይወትዬ በቃ ላለባብስሽና ውጪ አለች። ውጪ እንደሚሆን ነው እንተኛለሽ አስጠፋሻለሁ ብሩን ከያሽ በኋላ ከሰውየው ትጠፊያለሽ አለች። ላገናኝሽና ሰው እንድታመልጥ ማለት ለሷ እንደሰራሽ ትመስያታለሽ። ብሩን ካየች ምን ማለት እንደ ካቦ ነገር ናት ያቺ ካልሰራሽ የምትልሽ ኃይለኛ ናት። አዎ በቃ በመላጭ ነው ሰውን የምትለትለው ዱርዬ ናት። እሺ አልኳት። አሰማመረችኝ ጸጉሬን አሳዘችልኝ ታኮ ጫማ አረኩ ምን አልኩ ፋልኩኝ። ከዛ እዛው ሆቴል ውስጥ ነው አንድ ወንበር ይዘሽ ነው ቁጭ የምትይ። ቁጭ አልኩኝ። ብርጭቆ አጣቢው ደግሞ ወንድ ሆኗል ማለት ነው። ባንቺ ቦታ ይገባው እና እሱን ያዩስ በቃ ስለኔ ነው የሚያወሩት እንዳለ የሚጠጡት ማለት ነው። ከዚህ ጋር ለምን አልነሳም እንደዚህ ከሚያብጣለጥሉኝ ብዬ ብድግ ስል ጫማ እንትን ነው ያረኩት። አረማመዱ ከባድ አረማመዱ ሂጄ ተኛውበት እዛ የተደረደረ ጠርሙስ ላይ ተሰበረ እንዳለ በቃ ሹዋ ሲል ሁሉ ነገሬ ነው ስብርብር ያለው በቃ አሁን አለቀልኝ። አንዱን አክሳለሁ አንዱን ሸፍናለሁ ስለ ብርጭቆ ለመሸፈን ከዛም በድንጋጤ ፊት ለፊት ሆቴል አለ እዛ ያላራመደኝ ጫማ አስፋልት ነው እንዴት እንድትሻገር ድንጋጤ ነው። ሩጬ ሄድኩኝ በቃ አሁን መታሰሪ ነው ብዬ ነው በቃ መጣች ያቺኛው ያለባበሰችኝ መጣችና በቃ ተጨናነቂ እዚሁ ቁጭ በያለች እዚሁ ቁጭ በያለችኝ ቁጭ አልኩኝ። ምንም አይሉም ስላት ምንም አይሉም እነሱ በቃ አንቺ ዝም ብለሽ ቁጭ በያለችኝ አለችኝ። ነግራኛለች ዋጋውንም ምንንም ነግራኛለች። ቦርጫም ሰውዬ ነው መጥቶ አጠገቤ ቁጭ ስንት ነው ዋጋው? 300 ብር ነው ያለችኝ። አዳር 300 ብር ነው ያለችኝ። ሾርት ይገርማል። እሺ እዛን ስንት ነው ሲለኝ ምኑ አልኩት እኔ አላውቅም አዲስ ነሽ ትዝ ሲለኝ ለካ የሚሸጥ ነገር አለ እዚህ ጋር ከዛ ለስላሳ ጠጪ አልጠጣም ቢራ ጠጪ አልጠጣም በቃ ደንዝዣለሁ። እሷ ትቆነጥጠኛለች ለስላሳ መታከፈተችልኝ ልጅቷ ማለት መጠጥም አጠጪም ያለኝ እኔ አልጣጣም 18 አመት ይሆንሻል ግን ያኔ ይሆነኛል በቃ አንድ በዚህም በዛም ብሎ ሆኖኛል ወይ 17 18 ሆኖኛል። እና ምን መጀመሪያ ማስጠንቀቂያ የሰጠችኝ ምንድነው ብሩን ተቀበዩ ብሩን ተቀብለሽው እዚህ ጫማው ስለማያራምደኝ ብለሽ ወደ ውስጥ ነው የሚገቢው ከዛም በዛው በጓሮ በኩል ወጣለው ማለት ነው። ያኛው ሄድሽበትን ሆቴል ታውቀዋለች እሷ ማዶ ላይ እኮ ነው መጣች እሷ መጣች እንጂ ለኔ ያለ ታውቀዋለች መግቢያ መውጫውን እዛው ሰፈር እዛው ፊት ለፊት ማዶና ማዶ እኮ ነው። እና እዚህ አልጋ ስለሌለ ሌላ ቦታ ነው አልጋ ምን ይዘው እና ብሩን ስጠኝና ብሩን አስቀምጬ ጫማውንም ቀይሬ እመጣለሁ አልኩት። እሺ ብሎ ብሩን ሰጠኝ። አመነኝ ሰክሯል በጣም ወደ ውስጥ ገባው። በውስጥ ገብቼ ለሷ ነገርኳት በጓሮ በኩል እዛኛው ቤት ሄድኩ ማለት ነው የዱር ምሰራበት እዛ ሄጄ ተኛው ብሩን ይዤ። ከዛም በንዴት ይችኛዋን ይዟት አደረ። እቺ ያስመለጠችኝ ብሬን ያቺ በላችኝ እያለ እኔም 300 ብሬን ይዤ አደርኩ። በቃ ሐሳቤ ምንድነው ልብሴን ተቀብዬ ደላላ ጋር ለመሄድ 150 ብር ብርጭቆ ያለብኝ 150 ብር ብርጭቆን ከፍዬ 150 ብር እንደውም ተረፈኝ። ማን ያቺ መጣች ጧት ከዛ ሰራሽ ስትለኝ አዎ ብዬ ቶሎ ብዬ ብሩን አሳየዋት። ጎበዝ እሺ በብርጭቆ በጠርሙስ በአጃክስ እጅሽ ከሚቆራረጥ እንደዚህ ሰሪ ጎበዝ አለች። ያቺኛው ሳንቺን ተከታ ያደረችልሽ
እሷም ያው መጣች ምንም አላለችም ኧረ እግዚአብሔር ይስጣት ምንም አላለችም እሷ ያው እንደውም ጥሩ ሰው ናት በጣም ከዛ ልብሴን አወጣው 150 ብሩን ከፍዬ 150 ብር ተረፈኝ ሄድኩኝ ደላላ ጋር ሄጄ በቃ ስራ ማፈላለግ መግባት ምን ስል ቦሌ ሰኒ ሳን ጆርጅ የሚባለው ሆቴል ነበር ነው መሰለኝ ብቻ እዛ ገብቼ መስራት ስጀምር ይሄን የልጆቼን አባት መጥቶ ያስተናግዷለው መልስ አይቀበለኝም ምግብ አብረን እንበላለን በቃ ተቀራረብን ማለት እንቀራረብ ስልክ ቁጥሩን ሰጥቶኝ ያው ዳርዳርታው ነው መልስ አለ መቀበል ስልክ ቁጥር ሰጥቶኝ ዝብዬ ልብስ ውስጥ አስቀመጥኩት እዛው ነው የምኖረው ከዛና አጋጣሚ ጸጉር ቤት ሂጄ ሳላስፈቅድ ለአለቃዬ ማለት ነው እንዴ ሳታስፈቅጂኝ ትሄጃለሽ በሚል ተጣላን አረፍት አልነበረኝም እና ስራ ስላልነበረ በቃ ሰው ስራ ስለሌለ ብዬ ነው ሄድኩት ጸጉር ቤት እንደዚህ የሚከብዳል መሰለኝ ሂጂ ጫለኝ አያውን ቦታ ተያዥ የሚሆነኝም አለ ችግር የለውም ብዬ እሱን ተማመን ኦሬዲ ወጥቼ ደወልኩለት ልክ እንደወጣው ተያዥ ትሆነኛለህ ከስራ ወጣው ምናምን ስራ አረ መጣው ብሎ ወዲያው በሩ መጣ ይዞኝ ሄደ ከዛን የሆነ አልጋ ተከራየልኝ እዛው ሆቴል ማን ነው የፈለኩትን ምግብ በላለው ይመጣል ይከፍላል እሱ አዳር ነው የሚሰራው እሱ ማታ አንቺ ጋር አይመጣም እኔ እዛው ይሄ ረፍት ነው ትልቅ ረፍት ነው ሳድራለው እሱ ቀን አብሮኝ ነው ባነር ነው እንትን ነው የሚሰራው የነበረው ማስታወቂያሽ ነው የሚለጥፈው ከዛ እንደዛ እያለን መኖር ጀመርን እኔም ስራ ተውኩኝ እዛ ሆቴል ናችሁ ወይስ ወደ መኖሪያ ቤት ሄድሽ ቆይ እዛው ነን እንጂ ገና ሆቴል ነን ከዛን ያውቂ አረገስኩኝ አልኩት አረገስኩ ስለው ቤት ተከራየልኝ ወደ ዘነበ ወርቅ ከዛን የውነት አረገስኩኝ እስከ 8 ወር በጣም ጥሩ ሰው ነበር ከ8 ወር በኋላ ውጭ ማደር ጀመረ ጸባዩ እየተቀየረ መጣ በምን ምክንያት ጓደኛም የለኝም እኔ አላቅ በቃ ማላቀው ሰው ሆነብኝ እና ጓደኞች እየመጡ ምናምን እሱኮ ጓደኛ ይዟል ምናምን ይሉኛል ሌላ ሴት ይዞ ነው ሐዋሳኔ ድሬዳዋኔ ምናምን እያለ እሱ ለካ ሴት ጋር ነው ያለው ፊልድ ያስወጣዋል ስራው ከዛ በፊት ኧረ ዝም ብሎ ነው አይወጣም እንደሱ አያረግም ብዬ ነው እንትን ያልኩት ምክንያቱም ታምኛለሽ መጥቶ ራት የሚሰራው እሱ ነው ልብስ የሚያጥበው እሱ ነው በጣም ነው የሚንከባከበኝ የነበረው እና የ5 ወር እርጉዝ እያለሁ የተዋወቅኳት ጓደኛ ነበረች እዛው ሰፈር ውስጥ አራስ ጅዛ እያለቀሰች ምናምን ወደ ሱቅ ሰውጣ ምንሽ ነው ሙዬ ስላት ቤት ክራይ መካፍለው አጥቼ ምናምን ብላ ስታለቀስ በቃ ይዞሽ ተነሽ ብያት ይዣት ወደ ቤት ገባሁና አያትኪች ከባሏ ተጣልታ ብቻዋን ምናምን ቤት ክራይ የምትከፍለው አጣ ምናምን ብስለው ችግር የለውም ነይ ግቢ ምናምን አላት ገባች ቤት ክራዩን ይክፈልላት አይክፈልላት ግን ብቻ ግን ተከፍሏል የቤት ክራዩ ማለት ነው እና ቀን ከኔ ጋር መሆን ጀመረች ልጇን አጥባ ምግቧን በልታ ምናምን አንቺ በሚያዋራሽ ጓደኛ ያገኘሽ ትሄዳለች ወደ ቤት ማታ ለአዳር ነው የምትሄደው ወደ ቤቷ በቃ ጓደኛዋ ነች እና የባሏ ቤተሰቦች እዛው ሰፈር ናቸው ግን ምንም ማያረጉላትም ነበር ጠንከር ካለ በኋላ እንወስድልሻለን ብለዋት ነው ከዛ ለመጠየቅ ገብታ ሶፋ ላይ ቁጭ አርጋላቸው ጠፋች ከዛን የራሷን ህይወት መኖር ጀመረች በቃ ባለውለታዬ ነሽ እያለች መታኔ ጋር ታድራለች እንክብካቤ በጣም በቃ እኔ ካረኩላት በላይ እሷ ለኔ ሆነችልኝ በቃ ጓደኛ ሆነች እና 5 ቀን ተከታታይ ሲያድር ራሱ ምጥሽ ከመጣ ያለች አብራይ ነው የምታድረው እሱ 5 ቀን 6 ቀን ምናምን ይቆያል እና እሷ ጋር ዛሬ እንደውም ኪዳነ ምሕረት ነበር ከዛን በ16 ኪዳነ ምሕረት ቤተክርስቲያን ሂጄ በቃ የሚወራው እውነት ከሆነ አሳይኝ ኪዳነ ምሕረት አልኳት በ16 ማለት አልመጣም ደወልኩለት የዛው ያንኑለት የኪዳነ ምሕረት ቀን ማለት አትመጣም እንዴ ስለው እንመጣለን አለኝ ከማን ጋር ስለው እኔና ትግስት አለኝ ትግስት ማንና ስለው ጓደኛዬ ናት ስትመጣ ታጥዋወቂያታለሽ አለኝ ዲዲ እየቀለደ ነው ወይስ የዘበፊት አጣቀተማ አላቃት የሚወራው ነገር እውነት ነው አልኩና ለጓደኛዬ ማን ነገርኳት ዝም አልኳት
ናራት እየበላን እያለ ደወለችለት እቺ ጓደኛዬ አጊች ዛሬ ሳትመጣም እንዴ ስትለው እየመጣን ነው ከማን ጋር ከትግስት ጋር ትግስት ማናት ትግስት ፍቅረኛዬን ከተዋወቀ ሄሎ ስትል ሚስት ያለው ፍቅረኛ ሄሎ ስትል አንቺ ልጅ ያለው ሚስት አለው እንዳትመጪ ነግሬሻለሁ ብላ ከኔ የበለጠ እሷ ተናደደች ምን አልሽ አንቺ ግን እኔ በቃ ዱዳውን ዝም በቃ አላማንኩማ ባይኔ ይሄንን ድፍረት እንዴት አመጣው አንቺን ፍቅረኛ ይላስተዋውቅሽ ብሎ እኔ እናቱ መስየው እንጃ በችቶኛል ከዛ ቢላ አዘጋጀች ዘነዘና አዘጋጀች ያላረገችው ነገር ጓደኛዬ ማለት በቃ እኔ ፈዝጃለሁ እኔ እሱ ነው ሌላ ሰው ነው የሚያወራኝ ብዬ ማለት እንዳለውም ይዟት መጣ አንገቷን ያዛርጉ መጣ እና አንድ ሰሞን ፋሽን ነበር ሂማ አንገታቸው ላይ ያረጉት ነበር ወንዶች በሱ ይላንቅ አረገች ጓደኛዬ ቤት ውስጥ ያስቀመጥካት ምንድናት ያዛን ሲወረውራት እንትን አለች ተፈናጠረች እነሱ እየተደባደቡ እኔ በልቤተኛው አንቺ እርጉዝ ነሽ የ8 ወር እርጉዝ ነኝ በልቤተኛውና ናይ መቤት ተይው ይርገጠኝ አልኳት እየመታሽ ነበር በሰዓቱ አይደለም እነሱ እየተጣሉ ነው በቃ እሷ ለምን ብላ እንግዲህ ብቻዋን ናት እሷ ከሱ ጋር እየተጣላች ነው ከዛ እኔ ደግሞ በልቤተኛው እነትም ሳይ አመንኩኝ ልጅቷንም እሱንም ሳይ አመንኩና በልቤተኛው መሞት ነው የፈለኩት ከዛን ዞር በይ ይርገጠኝና ይግደለኝ አልኩኝ ረግጥሻለሁ ምናምን መፈራ መሰለሽ እንዴ ብሎ ልክ ሊረግጠኝ ሲል የሆነ መንገደኛ ነው አንተ ብሎ በቦክስ ሲለው እኔ ብድግስል ልጁ ደረገጠ እርጉዝ መሆንሽንም አላወቀም ልጁ መንገደኛ ነው ያቅም ነበር እንዴ ምንድነው አንተ ነፍሰ ጥሩ እኮ ናት ይሄው በላዩ ላይ ይዞባት መታማ ካንዳንድ ይዟት ሲሮጥ እሷን ተከታትለው መሮጥ ጀመሩ እነሱን ለመያዝ ማለት ነው ይሄ መንገደኛው ልጅም ጓደኛዬም ሲሮጡ እኔ ደግሞ ገደል ለመግባት ሮጥኩኝ እንደሮጥኩት ባልቆም ኖሮ ምንም አይገኝም ነበር በቃ ሆዴ ውስጥ ሁላ ልጅ ያላል መሰለኝ ቁልቁለት ነው በጣም ነው የሮጥኩት ከየሮ ገደሉ ጫፍ መኖሪያ ቤት አለ ሴትዮዋ ለካ ለሽንታቸው ወጣው ነው በሩን ከፍተውት እንዲ መሄዴና ቆምኩኝና እንዲገቡ ወደ ቤት ክፍቱ ቤትና የጠመጠምኩ ሻርፕ ነበር ሻርፑን አውልቄ አስተካክዬ እንትን ነው የምፈልገው መንጠልጥያ ጸጉሬ እንዲታንጨባሯል ሆዴ እንደዚህ ሆኗል ሴትዮዋ አብዴ የገባባቸው ነው መሰላችሁ እግዚኦ ዛሬ ደግሞ ምን መጣብኛል አሰብኳቸው ሴትዮ በጣም ደነገጡ ደንግጠው በሩ ቤቱን ትተው ወጡ ያስደነግጣል ወደዛ ስሮጥ አይታኛለች ጓደኛዬ ማለት ከዛን እያለቀሰች መጣች ጓደኛዬ ሞተች በቃ የሆነች ለዚህ ገብታ ሞተች ያስታ ምን አይነት ናት አረ ነፍሰ ጥሩ ናት በቃ እዚያ ውስጥ ገባች ያለች ውስጥ ነው እንትን ውስጥ ነው የምትፈልገኝ አረ እኔ ቤት ናት ብድ መስለኝ ነው ራሷን ልታጠፋ ለቀቄ ወጥቼ ነው አሉ ከዛ ያው እግዚአብሔር ሌላ ከለሽ እሳቸውን በቃ በሩን ባይከፍቱት እኔ እንጃ ግን እኔ ወደዛ እንዴት እንደገባው ሁላ አላውቅም መሄዴን አቁሜ ወደዚህ ገባው ገብቼ ከዛም በጥፊ መታች ጓደኛዬ ስትመታኝ ብሎ ጭንቅላቴ ላይ ወፍ ነገር ነው ብር ብሎ የጣው ማለት ከዛም ወደ ራሴ መልስ አልኩኝ ከዛን ሴትዮዋ ልታሳስሪ ነው ሰው ቤት መተሽ ራስሽ ልታጠፊ ስትለኝ በዛን ሰዓት ምንንም አልፈልግም እኔ መኖርም አልፈልግም ታስቢው ምንነው እናንተው እንደተስተካከለ ይሄ ያስተካከለታው አልሞከሩልሽም ደንገጣው ወጦ ብድ ነው መሰልኳቸው እኮ በዛን ውጡ ሂዱ አሉቻቸውና ሴትዮዋ ወጡ እኔና ሴትዮዋ ቤት ቀረን በጣም መከሩኝ ረጅም ሰዓት እንቅልፋቸውን አጥተው በጣም መከሩኝ በሽታ አይደለም የተሸከምሽው ልጅ ነው ይወለዳል ገና ልጅ ነሽ አንቺ በትሞች እሱ ያገባልና ሲሉኝ ለካ ሄም አለ ብዬ ተረጋጋው ማለት ነው ተረጋጋውኝ በቃ አሁን ይጂ ወደ ቤት አሉኝ ቤት ይጂ ምንም ያርጉ ምንም ዝም ብለሽ ተኛሉኝ እሺ አልኩኝ ልክ ስገባ ጫማውን እያወለቀችለት እሷ በቃ ባለቤት ልትሆን ነው ማለት ነው ያን አይታ እንኳን ሲስተሬ ናት ነው ያላት ለሷ ሲስተሬ ናት ግን ነፍሰ ጥሩ ናት ነው ያላት
አለች እንግዲህ እሷ ግን እንደዛ ነው ያለችው ግን ያን ነገር ካወቀች በኋላስ ዝም ብላ እንደተቀመጠች ከዛን ምንም አላልኩኝም ሂጄ በፊቴና ዙሬ እነሱ በጎን ተኙ እኔ በቃ ሳለቅስ አደርኩኝ ማለት ነው እነሱ አብራችሁ አደራችሁ አንቺ እነሱ ተቃቅፈው እዛው ተኙ ከጎኔ በጣም ለማመን የሚከብድ ነገር ነው የምትነግሪኝ ከዛን ነጋ ለሊቱ እንደምንም ጓደኛሽ ቤቷ ሄደች በቃ ይና ላይም ብላ ሄደች ነይ ስትለኝ እምቢ አልኳት ሰው ወደዛ ሄደች ጧት ነጋ ልብሴን ሰበሰብኩኝ ወዴት እንደምሄድ አላቅም ወጣው ከቤት ልክ ስወጣ ደግሞ ሴትዮዋን አየኋት አገኘኋት የመከረችኝ ወይ ልጄ ምን አረኩሽ ቀንቀልፌን አጥቼ መክሬሽ ለምን አለችኝና ተቆጣችኝ እሺ ብዬ ደግሞ ተመለስኩና ቤት ከራይልሻለሁ ትወጫለሽ አለኝ እሱ ነው ሌላ ሰው ነው የሚያናገረኝ በቃ የበፊቱን እያሰብኩ ማልቀስ ምን ሆኖ ነው በቃ እኔ ለራሴ ጥያቄ ሆነብኝ በቃ እንደዛ እየተባለ እነሱ አብረው ይወጣሉ ይገባሉ እየተቃቀፉ ይወጣሉ ይገባሉ ቤት ውስጥ ማለት አንቺ ዘውድልሽ እኔ በቃ ወይ ቤተክርስቲያን ይጃለቅስ አልቅሽ ይገባለሁ ወይ ዛው አለቅሳለሁ ምግብ የሚባል ነገር አልበላም ጓደኛዬ በግድ እያመጣች ምናምን ታበላኛለች ምግብ እንደዛ እያለ ቤት እስከሚፈልጉልኝ ነው ዛው አብሬያቸው ጥገኛ የሆንኩት ማለት ነው እና ቤት ሊፈልጉ ሄዱ ሁለቱ ባልና ሚስቶች ቤት ሊፈልጉ ሄዱና መጣ ቤት ተገንቶልሻል ነገ ትወጫለሽ አለኝ ብርም ሰርቼ ሰጥሻለሁ እስከዛ ግን የከፈልኩበት ቤት ትኖሪያለሽ ትሄጃለሽ አንድ ፍራሽ ይዘሽ ሄደሻለኝ ይገርም ነው እሺ አልኩኝ ቀብድ 200 ብር ከፍያለሁ ነው ያለው ግን 50 ብር ነው ቀብድ የከፈለው ስንት ነው ኪራዩ 400 ብር ወደ ዘነበ ወርቅ ነበር ከዛን ያውቁ ነው 50 ብር ነው የከፈለው አለችኝ በጎን ሚስትየው ማለት ባንድ በኩል ታዝልልሽ እና ባንድ በኩል ደግሞ ታዝልልሻለች የሆነ ነገር እንትን ባለ ቁጥር በቃ እኔ እንዲመታኝ እንዲገለኝ ስለምፈልግ በቃ ፊቱን ጭቅጭቅ ነው ያረኩት ቡጫጭሬው ከዛን ተደባደብን እኔ መቶኝ እንድሞት ነው ነፍሰ ጥሩ ነሽ እኔ በቃ እሱ እየመታኝ እንድሞት ነው ሐሳቤ ነበር እሱ ግን ይሰነዝራል እንደዛ ሆነሽ ያያየሽ እሱማ ይሰነዝራል ግን አስቦና የማይመታኝ መቼም ሆዴን አይመታኝ ማያገኝበት ያሉን ብታ ከዛን ካላመንሽ ነን ቤቱን ላሳይሻለኝ ቀብድ የከፈለበትን ቤት እሷ እኮ ነግራኛለች 50 ብር ግን 200 ብር ሲል ለምን ዋሸኛው ሰበብ ነው የምፈልገው የሆነ ነገር ቢያረጉኝስ ብዬ ደግሞ ለጓደኛዬ ደወልኩላትና ነው ያልኳት መጣች እነሱ ተቃቅፈው ከፊት ነው የሚሄዱት እኔና ጓደኛዬ ከኋላ ነን ዞር ስትላት ሂጂ መገልሻለሁ ትላታለች በመልክት ማለት ቤቱ ጋር ደረሰን ቤቱን አየነው 50 ብር ነው ቀብድ የከፈለው እውነትም ማለት ነው መዛን እዛው ላይ ጨመረላት ለሲቲዩ በቃ እንመጣለን አለ እና ያን ቀን ቤቱን ያየሁት ቀን ሰፈር ውስጥ ዱርዬ ማለት ኃይለኛ የምትባል ልጅ አለች እና በሬ ላይ ሆና ትፎክራለች እንዴ ምናም ግድግዳውን ይመታች ምናም እኔ መሰለኝ ለኔ መሰለኝ ምን ሰምታብኝ ነው ምን ልታረገኝ ነው ብዬ ሲሄድ ወይኔ ጉዴ ምን አርጌ ነው ስለሱ ሰማ ማለት ነው ቀደም ብሎ ሄደና ስሟ ማን ነበር ምን ሆነሽ ነው ምናምን ሲላት ህይወት ምን አርጋሽ ነው ህይወት ምን ታረገኛለች ብላ እሱን አንዴ በጥፍ ያለችውና ያንቺን ታሪክ ሰምታ ነው እንዴ ያረገ ተብሎና ልጅቷ ቁጥጥር ነበር የተሰራችው ሚስቱ ማለት ጎተተቻት ማቃ ወንዱም ሴቱም ልጅቷ በቃ አትታየም ተከተብ አረጓት እንዴ ሁሉ ሰው ለኔ ነው እንዴ በቃ አለቀስኩ በጣም አለቀስኩ በቃ ሴትዮዋ የሆነ ሴትዮ ለምና እባካችሁ ብሎ ገላገሏት ተረጋጋን ያ እንደዛ ተመታ ራሱ መሄር ነበረባት ግን አሁንም አልሄደችም አሁንም እዚው እኔው ጋር ናት እነሱ እኮ ፍቅር ላይ ናቸው በቃ አሁን በተመታች በሁለተኛው ቀን ለቃ ምጤ መጥቷል እና ሰውነቴን በቃ ሞኛል የሆነ ማብድ ነው የሚመስለኝ አይምሮ ይልክ አይደለም አልቅሽ እምባይ በቃ ደርቋል በቃ ዝም ብዬ ነው ማለቅሰው
ከዛ ለምንድነው ቢላው ጥቼ አንገታቸውን ብዬ ለምን እስከ ቢላዬ ፖሊስ ጣቢያ ሊድን ብዬ አሳኩኝ ቢላውን አወጣሁት ቢላውን አውጥቼው አንገታቸው እኮ ይመቻል እንትን ለማቃ እንደዚህ ተቃቅፈው ተኝተዋል ማለት ነው በቃ እኔ ታየኝ በቃ ጉምድ አድርጌያቸው እስከ ቢላዬ ፖሊስ ጣቢያ መሄድ በቃ ለምን እንደዛ አላረግ ለሊቱን ሙሉ አልተኛም እኮ እሷ ከገባች ጀምሮ ተኝቻለሁ በቃ ወር ከምናምን ያለቀስኩት ቢላውን አውጥቼው እንደዚህ ልሰነዝር በቃ እጄ አቃተኝ ዛለ ለካ ምጤ ስለመጣ ደክም ያለው ውስጥ ይደክማል በቃ ማብድ መሰለኝ ጨነቀኝ እና 5 ሊትር ጸበል ነበር ልብሴን ሳላወልቅ ሙሉ በቃ ደፋውበት ላይ ህመም እየተሰማኝ ነው ከራሴ ጋር አይደለም ልብስ እንዴት ተንፏቅቄ ነው የቀየርኩት ልብስ እንደምንም ቀየርኩ ያ ሁሉ ሲሆን በቃ እነሱ ተኝተዋል አልሰሙም አልቀሰቀሻቸውም አረ ምናቸውን ቀሰቅሰዋለሁ እና በቃ ነጋ ያልኩኝ ለውጭ ነው ማየው በቃ እስከሚነጋ ድረስ ነጋ የሆነ ፈገግ ያለ ሊነጋ አካባቢ ሲል በር ስከፍት ለካ ሰምተውኛል ከኋላዬ እንዳሉ ማለቅ የሆነ ሰዓት ላይ ነው ዞር ስለ ያዩዋቸው ከዛን አስፋልቱ ደግሞ ቀጥ ያለ አስፋልት ነው ምን ኖርበትና ኪምቤቱ በጣም ሩቅ ነው ለማንኛውም ብዬ መዋለጃ ክፍል የሚገቡትን ልብሶቼን ይዤ ወጣ እንደዚህ የሚዘኝ ሰው ፈለኩኝ እምትይዙ የሚደግፍሽ ሲሄድ ያመኛል ስቆም ያመኛል ለካ ዞር ስል ኳላይ ተቃቅፎ መጥቷል በቃ በዛን ሰዓት መጥቶ ቢይዘኝ ደስ ይለኝ ነበር እየሄድኩ ያለ ኳላይ መኪና መጣ ከፊት ቢመጣ ሆዴን አይቶት ነው ኳላ የሚመጣ መኪና ግን እንዴ ሆዴን እንዴት እንዳየኝ አረማመዴን አይቶ ይሆን አለ ያው ፈጣሪ ልካለሁ አቆመውና አባት በእናትና ይችልሽ ተባበሩኝ አለ የራሴ መሆን ብቻውን አያውቅም እንዴ ህይወትዬ አሙሻል እንዴ ምናምን ብሎ እንዳላወቀ ሰው እንዳለው በቃ እንትሩ በጣም ገረመው ሹፌሩ ማለት ተዋወቃሉ ወይስ ምን ነው ብሎ እንደምንም ይዞኝ ሄደ ማለት ነው እንዳልነግረው ተይዣለሁ ታመም ያለው ግን በውስጤ በጣም አመሰገንኩት በቃ እግዚአብሔር ነው የላከልኝ እንጂ በጣም ረጅም መንገድ ነው ገና ሐኪም ቤት ድረስ አስገብቶኝ እግዚአብሔር ይስጠው ገባው ሐኪም ቤት ምንድነው ምን ያስፈልጋል እንኳን አላለም ልክ ማዋለጃ ክፍል ስገባ እነሱ የሉ ተመልሰው ወደ ውጭ ወጥተዋል ወደ ውጭ እርጎ ሊጠጡ ነው የወጡት በስማም አንቺ ለዛ ጥለውሻል እስከ 2 ሰዓት እንቅስቃሴ አርጊ ተብዬ ስወጣ የሉም እነሱ ማንንም የለም በቃ ሐኪም ቤቱን ጠርዝ ያስኩኝ አለቅሳለሁ ሰው የለሽም ማንንም የለሽም ባሉኝ ቁጥር በቃ አልቅሼ ልሞት መጀመሪያ ሄጄ ነበር ያኔ በልቤ ወደኩት ዶክተሮቹ ያቃሉ በላይ ላይ ይዞብኝ እንደመጣ ምናምን ያቃሉና በጣም ይተባከቡኛል እና አናገረችው መጀመሪያ ላይ ማለት ነው በማግስቱ መጣውኝ ሆዴን የመታኝ ድንጋዩ የመታኝ ልክ ስገባ እንዴ ህይወትዬ ቀጠሮሽ እኮ አይደለም ለምን መጣሽ ስትለኝ አይ በቃ ሳያቸው ሆድ ባሰኝ በጣም አለቀስኩኝ ምን ሆነሽ ነው ስትለኝ እንዴ ስላት አሁን እነሱ አሉ አዎ ተከትለውኝ ነው የመጡት አልኳት ፊልም ነው የምትነግሪኝ ወይስ እውነት ነው አለች አረ ሁለቱም አሉ ውጭ ላይ አልኳት ከዛን ጠራችው መጣ ቹንኪስ ውስጥ አርጉ በቃ ሁለት ሚስት ስለያስክ በቃ ኩራት ተሰማካ ደስ አለካ እሷ ስለምታለቅስ ምናምን አለች እኔ ህይወትን ቢያረገኝ እናንተንም ገድዬ ራሴንም ነበር ምገለው ማንንም ግን ለመክሰስ በትዳር ላይ ትዳር ለመክሰስ ማንንም የሞከረ የለም አንቺ ምንም የለም ሐኪሞቹም ምንም እንትን አላሉሽ ምንም አላሉ ምንም ያረጉት ነገር የለም እና በቃ እሷ እንድትሄድ ነው የመከሯት ቢያንስ እስከምትወልድ ድረስ ሂጂ የሁለቱ ደም ይታወቃል ቢያንስ እኔ ቀርብኩት ለገንዘቡ ነው እንጂ አፍቅሬው አይደለም ማለች እሺ ቢያንስ ለሷ ስትሂጂላት ተመልሳችሁ ትገናኛላችሁ እሱ ካልወሰደኝ ቤቴን አላቀውም እሱ ከሄደ ደግሞ ቢያንስ ቢኖር ይሻላል ለኔ ማለት ነው ቤት እስከሚከራይልኝ ድረስ ያው ብቻሽን ከመተውኝ ይሻላል እሱ ከዛ እንደዛ ተብሎ አለፈ እሷም ሳትሄድ ቀረች እኔም ምጤ ሲመጣ ገባን እንደነገርኩሽ እኔ እንቅስቃሴ ሳረግ እነሱ የሉ በጣም አመመኝ
በእንቅስቃሴ አርጊ ስለተባልኩኝ ሐኪም ቤት ውስጥ የሚይዘኝ ሰው ፈለኩ የሐኪም ቤቱን ጠርዝ እያስኩ ምናምን ቁጭ ስልም ያመኛል በጣም ያመኝ ነበር ከዛ እንደምንም ለጓደኛ ያስደወልኩላት ነይ ቶሎ ድረሽልኝ አልኳት ከዛ 7 ወንድ እሷ ብቻ ናት ሴት መጡ ልክ ሲመጡ በቃ ባሰብኝ ሳያቸው ማን የታለ አሉ እሷ ጓደኞቹና መሰብሰባን ይመጣች የሰፈር ጎረምሶችን ይዛ መጣች የታሉ እኔ እንጃ ወጥቷል ስመጣ የሉም አልኳት ከዛ ልክ እንደዚህ ተቃቅፈው ይመጣሉ ማን ከዛ አንዱ በቃ ሊበላው አንተ ለምንኛን ታሰድበናለህ ወንዶችን ቢያንስ ነብስ ላይ ናት እኮ ይቺ ሂደ ብር ይዘህና እሷን ሴት ላርጋት አላለው እሷን አምጣትና ሂድ አንተ ብር ይዘህና አለው እሷን ያዟት ማለት ጤነኛ ናቸው ግን ሁለቱ በጤነኝነት ያስባሉ ልጅቷን ያዟት ሄደ ብር ሊያመጣ ማለት ነው እሷ እነሱ ጋር ተቀመጠች ከዛ የሆነ ብር ይዞ መጣ እኔ ገባው አዋለጃ ክፍል 2 ሰዓት ነው ምናምን የወለድኩት ከምሽቱ 2 ሰዓት ላይ ወለድኩኝ ጧት ገብቼ ማለት ነው ቀኑ ሙሉ በቃ ምግብ አልበላማ ፓወር የለኝ ያዛን አንድ ሰው ነው ማደር የሚቻለው ስለተባለ ያው ግድ እሱ ነው የሚያድረው እና ምግብና ጋቢ እናመጣልሃለን ብለው እነሱ ሄዱ እንኳን ጋቢና ምግብ ሊያመጡለት እዛው ብርድ ላይ ውጭ ላይ አደረ ማለት ልጅቷን ይዘዋት ሄደዋል ከዛ ነጋ ማቀፌ ይዘና ተባለ ማቀፌ ይዘና ሲባል አበባ ይዞ መጣጣት አበባውን ጣልኩት ግን ልጁን እንትን ሊሉብኝ ነበር ሊወስዱት ይደብቁብኝ ነበርና ጓደኛዬ ደግሞ ህይወት ቤቢ ብላ ጽፋበታለች ልክ አጥሚት ይዛልኝ ስትመጣ ልጁ የለም ካጠገቤ ልጅ ውስጥ ላይ እንጃ ከንቀልፌ ስነሳ የለም አልኳት ከዛ ዶክተር የህይወት ልጅስ አረ ልጇ እኮ ምናምን ስትል አይ ብላ ስታቃለቻ ውስጥ ገብታ ፈልገ ይዘው መጣች ወጣሁኝ አበባ ይዞ ተቀበለኝ እንደደናንት ጥሩ ነገር እንዳረገ ማለት እዛ ለገባውኝ መኪና ውስጥ ይዞኝ ሄደ እዛ የነበርንበት ማለት ያኛው ብር ያልተከፈለም አላስገባም ማለት ሰውየው አካራችን እሺ ራሷን አስገባት አላስገባም ማለት ከዛን የሆነ ወጣቶች ቁጭ የሚሉበት ቤት አለ እዛ ወስደው ጎዝጉዘው አስተኙኝ የሰፈር ልጆች ማለት የዘነበ ወርቅ ልጆች ናቸው ጧት ምግብ አመጣልኝ ነበር ፍርፍር ነገር ግን አልተበላልኝም የሱ ሚስት አረ ጓደኛዬ ናት ያመጣችልኝ እና ከጧት ጀምሮ ምንም አልቀመስኩም እስከ 2 ሰዓት ምንም አልበላውም ነበር በጣም እርቦኛል 2 ሰዓት ሆኗል ከምሽቱ ገና ያ ብሩ ተከፍሎ ምናምን ነው በጨለማ ነው ይዘውኝ የሄዱት ውስጥ ለውስጥ ነው በተራመድኩ ቁጥር ደግሞ ስቲሹ በጣም ያመኝ ነበር ውስጥ ለውስጥ ድንጋይ ውስጥ ነው እዛ አዲሱ ቤት ገባን የሰፈር ልጆች ናቸው ተባብረውኝ ቃው ምኑም ያንቀን የገባው ከቃይ ጋር ከዛን የማርያም አራስ ብላ የቡላ ገንፎ አገንፍታ ወዲያው እንደገባው ሰጠች ከጧት ጀምሮ ምንም የቀመስኩት ነገር አልነበረም በላው እግዚአብሔር ይስጥልኝ አልኳት እሱን ልጅቷ መሄድ የለባትም ብለው ልጅቷን ያዟት እሱን ይጋር እንዲሆን ማለት ነው እስከ 7 ቀን አብሮኝ ነበር ያው ይተበቀበትን ያረጋል አይ ባይመቸኝም ችሏለሁ ግን እንደ ድሮ አልሆነልኝ ያመነጨጭቀኛል ምናምን አቺ ተረሽና ጠጪ ምናምን ይለኛል ይሆነ እና በቃ እኔ ሚስት ሳይሆን የሆነ ድሮ ሰው ቤት ሰራ የሚያሰቃዩ ምናምን እንደነሱ መስሎኝ ይታይ 7 ቀን ሆነኝ የላይን ታጠብኩ ጸበል ተረጨው ሄደሱ ለምን መጣች ልጅቷን ይዛት መጣች ጓደኛዬ ይዛት መጣ ህይወትዬ በቃ ልጅቷን ለናሰናብታት ነው ግን ይቹ እንደማይመለሰው ይቀልጭ አረ እግዚአብሔር ይስጣችሁ እስካሁንም ስላቆያችሁልኝ አመሰግናለሁ ህይወት ፊልም ብንሰራበት እኮ እንበላበት ነበር አለች ይሄንን ታሪክ አው ላንቺ ፊልም ነው ለኔ ስቃይ ነው ውጭልኝ አሁን ብያት ጓደኛዬ ሰድባት ምናምን ይዛት ሄደች ልክ እሱ ሄደች ቀን እሱ ቀረ
እሷ ከሰፈር ልክ ስትወጣ ደውላለት ማለት ነው ያንኑ ለሊት ሳይመጣ ቀረ እኔ ሳለቅስ በቃ እንዴት ነው ማሳድገው ምንድነው ማረገው በቃ ቤት ውስጥ ምንም የተዘጋጀ ነገር የለም ቤቴ ባዶ ነው ሞልጃሽ ቀደም ብለሻውን ከ8 ወር ላይ ነው ባህሪው የተለወጠውና ከዛ በፊት ለሞልጃ ምንም አልተዘጋጃችሁ ምንም አላቅማ ምንም የተዘጋጀ ነገር የለም ከዛን ቤቱ ምንም የለም የሚበላ የሚጠጣ የለም ጧት ገንፎ አገንፍታልኝ ይዛልኝ መጣች ጧት ቡላ ታመጣልኛለች አከራይና ስለምንም አታውቅም በቃ ኖርማል ባልና ሚስት ነው መሰልናት እንትኔን አታውቅም ከዛን ልክ ስከፍትላት ፊቴ ተንጠልጥሏል በሳለቀስ ያደርኩበት ማን እንዴ ህይወት ምንሽ ነው ባለቤትሽ የለም እንዴ ብቻሽን ነው እንዴ ያደርሽው አለች ከዛን ሁሉን ነገር ነገርኳት በጣም አዘነች በቃ አይዞሽ ያድጋል ልጁ አታስቢ አትጨናነቂ ጥሩ አይደለም አይምሮሽን ታብጃለሽ ምናምን ብላ መከረች ለልጅሽ ኑሪለት ምናምን ብላ ደወለችለት ለሱ ደውላለት ጌች ምን ሆነ ነው በሰላም ነው እሷ እኮ እየተጨነቀች ይበላው ውሻ በለው ብላ እንዳላወቀ ማን በሰላም ነው ማምዬ መጣው ስራ በስቶብኝ ነው ምናምን አላት በልናሻውን ቶሎላላታ ከዛን ገዛስቶ መጣ የምግብ ነገሮች ዘይት ፓስታ ሩዝ ምናምን ይዞ መጣ ደስ አለኝ በቃ የቤት ክራዩንም ከፈለ በቃ የመጣው ረዳሻለሁ ግን አብሬሻል ኑርም አለኝ ይንካረክልኝ ምን አነሰኝ ብዬ በሆዴ እሺ አልኩት ሄደ ማለት ነው ሄዶ ጠፋ ወር ከምናምን ይሆነኝ ብቻ አንድ ወር ይመስለኛል ሆነኝ ማለት ነው እና ቤት ውስጥ ምንም ነገር የለም ልጅ ርቦት ዋይ ይላል ያለቅሳል እኔም ውሃ ጠጣለሁ ውሃ ብቻ ምግብ ካልበላሽ ወተት አይሆንም ውሃ ጠጣዋለሁ ለልጁ በስኒ ያረኩ ማለት የስንት ወር ልጅ ነው ያለኝ የአንድ ወር በቃ አንድ ወር ሆኖኛል ከዛን ምን አሰብኩኝ ቤት ውስጥ ከሰል ብቻ አለ ከሰል ማዳበሪያ ከሰል አለና ቆሻሻ ገንዳ ሄጄ ፌስታል ለቅሜ መጣውና ከሰሉን ቋጠርኩት ለመሸጥ አስፋልት ይወጣው ምክንያቱም 2 ብር ራሱ አጣው ለአጥሚት ሰርቼ ልጠጣ ማለት ነው በጨው ስጠጣው አልጠጣኝ አለ ልጁ ርቦት በቃ ያለ ረፍት ይጫዋል ሴትዮዋን በቃ ዝም አለች ማለት ነው አከራይ ሰውናትና በቃ ሰለቻት መሰለኝ አንዳንዴ ላይ ሞላ ሄጄ ከሰሉን ማን ይግዛኝ እያለም ያልፈ ብቻ ነው ያለው እያለቀስሽ ነበር በቃ የልጁም ያለቅሳል ነው ማለቅሳለሁ ቆነጥጧለሁ ሁሉ ብሶት ስላለብኝ ቁጥጥ ያረጋ ከዛ ምን አሰብኩኝ ለምን እዚህ ከከሰሉ አጠገብ ቁጭ አርጌው ልሂድ መንገደኛ ያነሰዋል ብዬ ወሰንኩና ተቀለል አርጌ ቁጭ አረኩት ከከሰሉ ጋር ጥየው ልሄድ ማለት እንዴት ነበር ግን ስሜትሽ ያን ሰዓት በቃ ያለቅጨልምንም አለብኝ ያለቀስኩም ስለነበረ በቃ ቢያንስ ሀፍታም ቢወስደው ይሄ ልጅ አይራብም የራሴን ራብና እሱን ሳዳምጠው እሱ ደግሞ ጻን ስለሆነ ምን ያህል ይርዋል አልኩኝ አስቀምጬው ትንሽ እንደተራመድኩኝ በቃ አሳዘነኝ ይሄ ልጅ እኮ ያመጣውት እኔ አይደለም እንዴ ብዬ ተመልሼ አቅፌው ከሰሉንም ልጄንም ይዤ ሄድኩኝ በጣም አለቀስኩ ኃይለኛ ዝናብ ዘነበና በቃ ለምን ፈጣሪ ለምን እሱን ፈጠርክ ለምን እኔን ፈጠርከኝ ብዬ ማን ከዛን ገባው ከሰሉን ይዤ ምንም አልሸጥኩም ጎረቤት አለች በህይወትዬ ትደሽ ነው ጠፋሽብኝ እኮ ብላኝ ያለው ብያት ታያታልቅሽ ታይ ብላንተና ተቆጣችኝ አንድ እንጀራ በመስር አርጋ ሰጠችኝ በቃ እኔ ሐሳቤ ቶሎ በልቼ ወተቴ እንዲወጣ ነው ሐሳቤ የጠላ ጆክ ትልቁ ጆክ አላ ያረፍኩ ነው የጠጣሁት ወተት እንዲሆነ በቃ እኔ ሐሳቤ ወተት ለጡቴ ላይ ነው ከዛን ደግሞ ተኝቷል አልቅሶ ርቦት ከዛን ቀስቀሽ ያጠባውት ደግሞ ትንሽ ስበላ ወተት ይኖረዋል ጡቴ ከዛ ለምን አልሰጠውም ግን አልብዬ ወሰንኩኝ ለራሱ ለአባቱ ላረለም ዶክተሯ በማንኛውም ሰዓት አምጪ ቀበልሻለሁ ብለኝ ነበር ያኔ በቃ ለዶክተሮቹ ጀልስጣቸው ብዬ አለባብሽ ይዤ ሄድኩት ይዤ ሄጄ ስፈልጋት ባይኔ አጣዋት ለሰጣት ማን ዶክተሯ የትኛው እንደሆነች ተመልሼ ወደ ቤት ሄድኩኝ ሰፈር ስደርስ አንዷን አገኘኋት ሙዬ ምን ሆነሽ ነው የምታለቅሽው ስትለኝ በቃ ልጄን ማረግበት አጥቼ ስኔ ልሰደልሻለች
ወዲያው አምጪ ብትለኝ ልሰጣት ነበር ሐሳቤ ማለት ግን እሷ ምን አለች ነገ ልብሱን ይዘሽ ነው ይዘችው ጠብቅሻለሁ አለች እሺ አልኳት ደስ ብሎኝ በቃ ተስፋ አገኘው ብዬ እየሳኩ ገባ አከራይ ደግሞ አሁን ምን አሳቀሽ በደቂቃ ነው ያንቺ ለቅሶና ሳቅ ስትለኝ ልጄን እኮ የሚወስድልኝ አገኘው አልኳት በጥፊ መታች አቃ መሰለሽ አንጠልጥለሽ ይዘሽ ምትይጂው ነገ ይቆጭሻል ያልፍና ተይ ተረጋጊያለች ለምነሽም ቢሆን አሳድጊያለች እሺ ለምን አልኳት ለምኛለች እሺ አልኳት ፋሲካ ዋዜማው ነው የቤት ክራይም አለብኝ ደርሷል በቃ ብዬ ማዳበሪያ ሰጣችኝ ምዘረጋበት ሽፍንፍን ብለሽ ቤተክርስቲያን ዳር ላይ ቁጭ በያለችኝ እሺ ብዬ ልክ ለሊት 11 ሰዓት ላይ ሽንት ጨርቅ እየቋጠርኩኝ እያለ በር ተንኳኳ ማን ነው ስል እኔ ህይወት እየክፈችዋል ምን ሊያረግ መጣ ብዬ ክፍት ሳረግ ቄጤማ ብዙ ነገር ይዟል ዶሮ ልብስ ምናምን በቃ አመት ባልን ተደስተሽ ወይ በቃ ፈጣሪ አዞልኝ ነው ያልኩት ከዛ ንግሬ ላይ ወደቀ ቅርበኝ ሰይጣን አሳስቶኝ ነው እንደ አዲስ አርስሻለሁ አለ አረ እናቴ ልመና ልወጣል ነበር እንዲያራ ተነስ ብዬ ወዴ ነው በዚህ ሰዓት እዛ እንደ ስጋ እየከተፈ ያለ አካራይ መጣች ዶሮ ወጥ ይዛልኝ መጣች በስማ መጣ አንተ በስማን ብለን ያረድካት ግን እንኳን መጣህላት ቤቢ ብላኝ ወጣች ያው ካለው ነገር አይብስም የቤት ክራዩንም ከፈለ በምን ምክንያት እንደተመለሰ ታውቂያለሽ እኔ አላቅም በምን እንደሆነ በቃ እሷን ሸኝቻታለሁ መጣው እኔ ያው ፈጣሪ ልቡን አራርቶት ነው ብለን ይሆናል እንጃ እንግዲህ ያው ድጋሚ ወለዱ ሲለን ነው ከዛን ቡና ጠርታኝ አዲሱን ልብስ ይለብሽ ምናምን ሲሄድ ስማን በጣም ነው ደስ ያላት አከራይ ማለት ነው ፈጣሪዋን አመሰገነች በቃ ደስ አላት ምናምን ፈገግታ ስት እንደዚህ አይነት ፈገግታለሽ ምናምን ብላ ተመልሶ ሄደና ታርስሽ ብዬ ነው ብሎ ይዟት መጣ ራሷን እሺ እኔ ከሱ ጋር ምንም አይነት ነገር የለኝም ተጸጽቻለሁና ላርስሽ ነው የመጣሁት አለች ለካ እነሱ ያልጋተው ነው ማለት ብር ስለሌላቸው ነው የመጡት ያንን ሁሉ ነገር ታዲያ በመንገዛዛልሽ ስጋ ምናምን በስንተኛው ቀን እኮ ነው ሻብሮኝማ እየኖረ ነበርኩ ከዛን ይዟት መጣ 3 ቀን ጠፋና ተመልሶ አንቺ ጋር አብሮ እየኖረ ተመልሶ እሷ ጋር የሚሄድ ሄዶ ይዟት መጥቷል ታርስሽ ብዬ ነው ብሎ ይዟት መጣ ከዛን በቃ ይሄን ስልክ ልሽጣዋ ህይወት አለኝ ብር ስለሌለን ይሄን ስልክ ልሽጣው አለ ሽጣው አልኩት እንዴ ሽጣው ትይኛለሽ እንዴት አታስቢልኝም አለ አሁን እኮ መታስብልሽ አለችለ እንዴት እኔ ያስብልሃለሁ ድብድብ ተነሳ በቃ ወጡልኝ ብዬ ቀወጥኩት ድብድብ ሲነሳ ሄዱ ወጡ እነሱ ተመልሶ እሷን አባሯት ተመልሶ ገባ በቃ እኔ ከዚህም በኋላ ከሷ ጋር አልኖርም እኔ ካንቺ ጋር ነው የምኖረው በቃ ይቅርታ ለሁሉም ነገር አለ እሺ አልኩት ተመረመርን አብረን መኖር ጀመርን በቃ እሷ ጋር ማይደዋወር ምንም አይሉም ተለያዩ ማለት ከዛን ወደ እንትን ገባውኝ ጎጃም በረንዳ አልጋ ማከራየት ገባው ምክንያቱም የቤት ክራይ ከፈለ እያልኩ ከምሳቀቅ ቤት ተከራይተሽ ከዛ ነው መተኛ ነው የምታከራዩ አይደለም ቤቱ አልጋ ቤት ነው ሙሉ አልጋውን ካከራየሽ ነፃ ነው የምትኖሪው አንቺ ብቻውን ለምሳሌ ሴትዮዋ 500 ብር ወይ 1000 ብር ነው የምትፈልገው በቀን ያንን ከየትም ሞልተሽ ተሰጫለሽ ያ ብር ሙሉ ከሆነልሽ ነፃ ትኖሪያለሽ ደሞዝም አለኝ ማለት ነው መጠጥም እዛው ነው ለምን አልጋ ቤት ወንዶች ብቻ ነው የሚያድሩበት ይሄ ተደራራቢ አልጋ ነው ወንድ ብቻ የሚያድርበት ቤት ነው እንደዛ ያለን መኖር ጀመርን እሱ ልጁን ይዞ ያድራል እኔ አልጋ ፈላጊ እያልኩኝ ይከራያል አልጋው ማለት ነው አልጋ ከጨረስኩ ተኛለሁ እንደዛ ያለን በጎን ደግሞ ድንች ቀቅ እየሸጣለሁ ለቤት ወጪ እና እኔ እሱ የቤት ወጪ ሰጠኝ አልሰጠኝ ምንም አይመስለኝም ግን እሱ እንደፈለገ ነው የሚጣጣው እንደፈለገ ጓደኞችን ይጋብዛል ምናምን የቤት ወጪ በስነ ስርዓት አይሰጠኝም እና ነው ጊዜ በጣም ተደባድበን ልጅ 2 አመት ሆነው 2 አመት ሆኖት በቃ ለካ የሽንኩርት መክተፊያ የሽንኩርት ቢላ ኪስ ውስጥ ይከታይቶታል ጓደኛው ነው ልጅ ነው ያየው 2 አመት ሆኖታል
ማዬ አለኝ አባዬ እኮ ቢላ እዚሁ ሲከታየውት እኔ ነገር በርዷል ብዬ ልተኛ ነው ለካሱ ሌላ ነገር አስቦልኛል ግን ልጄ ደግሞ አጋጣሚ ያየው ማለት ነው አይ በቃ ዛሬ ቤት መግባት የለብኝም ብዬ ሳልገባ ቀረው እቤት ጓደኛዬ ጋር አደርኩኝ በማግስቱ እቤት አለ መግባትሽ ጠቃመሻለኝ በቃ ይሰውየማ ስጣለው ማደር የለብኝም ብዬ ራሴ ወሰንኩኝ ያው ልጄ አባት እንዳያጣ ብዬ ነው እንጂ ምንም የተመቸኝ ነገር የለም አይ በዛ ህይወት ሰቀቀን ውስጥ ማለፍ ራሱ በጣም የሚከብድ ነገር ነው እኮ ላስችል አይሰጥም እውነት ነው ከዛን በቃ ወደ ፈረንሳይ ቤት ተከራየው ልጄን ብቻ ይዤ ልብሴን ይዤ ጠፋው ማለት ነው ከሱ ፈረንሳይ ለጋሲው ቤት ተከራየው ልጁ በቃ አባዬ ይምጣ ወንድ ባየ ቁጥር አባዬ መጣ እያለ መሮጥ ጀመረ ውጪ ነው የሚተኛብኝ አባዬ ሳይመጣ አልገባም እያለ በቃ ስለዚህ መጀመሪያም የተጎዳውት ለሱ ነው አሁንም ልጎዳ ብዬ ጠራሁት ተመልሰን ህይወት ጀመር አብረን መኖር ጀመርን ማለት ያው ልጁ ያላባት እንዳያድግብኝ ብዬ ማለት ምንም ጸባዩ የተስተካከለ ነገር የለም በቃ ልጄን ብቻውን ከሚሆን ከኔም ከሱም ቤተሰብ ስለሌለን በቃ ወይ እህት ወይ ወንድም ልውለድለት ብዬ ድጋሚ ያረገዝኩ ማለት ነው ግን ያቺ ቀን እንዳትመጣብኝ ብዬ አልተኛም ረፍት የለኝም ጧት ብስኩት ተጠብሳለሁ ቀን ሻይ አዞራለሁ ማለት ነው ልጄ ከትምህርት ቤት ሰዓት እስከሚደርስ ድረስ እንደዛ ያልኩኝ ብር አጠራቅማለሁ ብር ነው ያው ተታረሽ የምትጠቀሚበት ያኔ እንደተቸገርኩ እንዳልቸገር በቃ ምንም ብር ማጥፋት አልፈልግም ያጥሚት ምናምን ራሱ አላዘጋጀውም ያኔ ራሱ ማለት ገና ለገና ብር ለመጨመር እንትን ይያልኩኝ ምንም አላረገኝም በሷ ጊዜ ያው ብርም ስላለኝም ሐኪም ቤትም ያከፈልኩት ነገር የለም ልጅቷ ተወልዳ ምንም ሰላም የለው አራስ ቤት ራሱ ቁጭ ብዬ ሰራለሁ ጨሌ ሰራለሁ የኦሮሚያ ባንዲራ ማለት እሱን እየሰራው መርካቶ ወስዶ ይሸጡልኛል ጓደኞቼ መሳቀቅ ስለማልፈልግ ግን የሆነ በቃ ጠጥቶ ይመጣል ምንም እንትን የለው ለቤት ግድ የለው እንደዛ እያልኩኝ ችግር ላይ 2 አመት ነው ይሆናል 3 አመት ሆናት እንደምን 3 አመት ከሆናት በኋላ ሞያ ያስገባውትና ዝም ብሎ መንደር ውስጥ የሚይዙልኝ የቀን ስራ ገባው የቀን ስራ ገብቼ መስራት ጀመርኩኝ ቀን ስራ በጣም ከባድ ነው ቤት ገብቼ ደግሞ የቤት ስራ ሰራ ደግሞ በቃ ያመመኝ ወገቤን መጣ በጣም ከበደኝ እዛን እያልኩ ስራ ገባው ሌላ ስራ ደሞዙ ያው ምንም እንትን ባይልም ገባው ትንሽ ይሻለኛል መስራት ጀመርኩኝ በቃ የቤት ክራይ ማስበው ምን ነኝ ለቀለም ማስበው ነኝ እሱ ምንም ወጪ አይሰጥሽም በቃ ካለው ይከፍላል ካለው ግን እንደዚህ ሐሳብ የለበት በቃ የሆነ እሱ እንዳይቆጣኝ እሱ መጥቶ እንዳይጣላኝ ብዬ ተበድሬ ሁሉ ምግብ ሰርቼ ነው የምጠብቀው እሱ ማያጎልብኝ መቼ ነው ለአመት ባል አያጎልብኝም አመት ባል ቅርጫ ይገባል ዶሮም ያመጣል ያን ስለሚያረግ የሰፈር ሰው ምንድነው የሚለው ለቤቱማ ሟች ነው የሚሉት ግን ቀን በቀን ግን ምግብ ያስፈልጋል ቤት ክራይ ሲደርስ 3 ቀን 2 ቀን ልም ይላል እኔ ነኝ በቃ አዛጋ እንትን ምለውና ይሄን ስራ እየሰራው የቤት ክራይ ነው የምከፍለው ከትራንስፖርት የተረፈውን ማለት ከዛም በምን እንደሆነ የተጣላ ነው በነሽ በጣም ተጣልተን መጥረጊያውን ላይ ሰብሮ ጨረሰው የመጨረሻችን ማለት ነው ቅጥቅጥ አርጎኝ ከዛን ይስንጥሩ የመጥረጊያው ስንጥር አለ አይደል በሱ እንደዚህ ሊወጋኝ ሲል እንዴ ተለተለኝ እና ደሙን ሲያየው የሞትኩ ነገር ነው የመሰለው እንደዚህ ምክንያት ነው የሁሉ ጸብ የመጣው መነሻው እኮ አይታወቅም ዝም ብሎ በቃ በየደቂቃው ስለምንጨቃጨቅ የትኛው እንደሆነ ማለቅ ከዛ ግቢ ውስጥ ገላጋይ የለም ማንንም አልነበረ ልጆችሽ ቤት ውስጥ ናቸው በሃያን ትምህርት ቤት ናቸው ከዛም በዛን ሰዓት ልክ እሱ እንደዛ መጥቶኝ ሲወጣ ወዲያው ፊት ለፊት ያገኘሁትን የልጆች ልብስ ሰብሰብ ባረኩኝና ጓደኛዬ ቤት አስቀምጬ ወጣሁ ከቤት ይሄ መራመድ ምናምን ትቻለሽ እዚህ ጋር የተቆረጠው ይሄ እንትኑ ስንጥሮቹ ገቡበት እንደዚህ ነው ክፍት ያለው ማለትና ስንጥሮቹ ገብተዋል ውስጥ ያሉት የእንጨቱ ስባሪዎች ማለት እና በዛን ሰዓት አልታወቀኝም በቃ መውጣት ነው የምፈልገው ወጣው ፖሊስ ጣቢያ ደሜን እየፈሰሰ ሄድኩ ምናምን እንደዛ ደሜን እያዩ መስከር አምጫሉኝ አንደኛው ፖሊስ ጣቢያ ሳይ ዘይጂ ይሉኛል እንደዛ በቃ ከነሱ ጋር እንትን ከመል ብዬ
ልጆችን ከትምህርት ቤት አወጣውኝና ጓደኛዬ ቤት ተቀመጥኩኝ ቤት እስከማስተካከል ድረስ ማለት ከዛን እንጦጦ ማርያም ቤት አገኘው ልብሳቸውን ብቻ ነው ይዤ ወጣሁት ከቤት ማለት ምንም ይዤ ወጣሁት ነገር የለም እና ምኝታ ራሷን ነበረን ካርቶን ጎዘጎስኩላቸው ካርቶን ላይ መተኛት ጀመርን የሆነ አልጋ ልብስ ሰጠችኝ ጓደኛዬ በቃ ሰላም ያለው ኑሮ ይሻለኛል ብዬ ስራዬን እየሰራው ነው ከዛን ተጨማሪ ስራ ፈለኩኝ ማለት ነው ከዛን ብርጭቆ አጣቢነት ገባሁ ከምትሰሪው ስራ ውጪ ከዚህ ውጪ ማለት ነው እዚህ የሚገባው 12 ሰዓት ነው ከዛ ደግሞ የሚገባው ማታ 12 ሰዓት ነው ማታ 12 ሰዓት ገብቼ ጧት 12 ሰዓት ነው የምወጣው ስለዚህ የሆነ ሰዓት ላይ ሲኖረኝ ሄድና ቤት ካለኝ የሆነ ነገር ሰራራላቸውና በቃ ከትምህርት ቤት መጣው ስሚያቸው ተመልሼ ወደዛ ነው የምሄደው አንገናኝ ትንሽ ከፍ ስላሉ ራሳቸው ነው የሚሄዱት ግን እዛውኛ ሐሳብ ይዘኛል በርዘግችባቸው ሰጣውን የሆነ አደጋ ቢፈጠር ሳት ቢፈጠር በቃ ሐሳቤ እነሱ ጋር ነው እንደዛ ያልኩኝ መኖር ጀመርኩኝ ማለት ስወጣ በርዘግችባት ስወጣ ታለቅስ ነበር ሽንቷን ትሸና ነበር ይፈራች ማለት ነው አሁን ያለሽበት ሁኔታ ስራ እየሰራሽ ነው ልጆችሽ በምን ሁኔታ ላይ ናቸው እሱስ ግን እንዴት ነው ይመጣል አሁን እሱ ብሎ አሁን ትቶኛል ራሱ አግብቶ መኖር ጀምሯል እሱ ሌላ ሴት ነው እሷን አረ ሌላ ሴት ያቺማ ቆየችኩ ሌላ ሴት ይዞ እየኖረ ነው ደሞዜ 4000 ብር ነው ቃሉን ያላጠፈ ሳውዲ አረቢያ የሚኖር አለ በየወሩ 2000 ብር ይልክልኛል እና እዛ ላይ ጨምሬ ነው የምከፍለው ማለት እና መጀመሪያ እንደዚህ አይነት ይወጥ እሱ 2000 ብር በወር ይልክልኛል እግዚአብሔር ይስጣው ልጆቹን ያሳድግለት ሙስሊም ነው መሐመድ ይባላል እሱ ከሚሰጠኝ 2000 ብርና ከደሞዜ ቀላቅዬ ቤት ክራይ የምከፍለው ግን ያው ከበፊቱ ብቻዬን ስላለው አሁን ተመስገን ጭቅጭቅ የለብኝም ግን የሆነ ነገር ፈልጋለሁ የሆነ በቃ የልብስ ማሽን ቢኖረኝ ደስ ይለኛል ምክንያቱም ተመልሼ ያው ነው ቤት ክራይና ደሞዜ አንድ አይደለም ይሄ ነው እንደተመለከታችሁት ነው ተመልካቾቻችን ህይወትን ልታግዟት አይዞሽ ልትሏት ከፈለጋችሁ ታች ላይ ስልክ ቁጥሯንና አካውንቷን እናስቀምጥላችኋለን ደውሉላት በመችሉት ሁሉ አቅማችሁ በፈቀደው መልኩ በሙሉ አግዟት ልጆቿን ይዛ ድጋሚ ችግር ውስጥ ከምትወድቅ ከዚህ በፊትም የምታደርግላት እንግዲህ ቅድም እንደተናገረችው መሐመድ ሁሌም እናመሰግናለን ለምታደርግላት ነገርና አሁንም ማድረግ የምትፈልጉ ሰዎች እዚህ ጋር በመናስቀምጥላችሁ ስልክ ቁጥርና አካውንት አግዟት ለማለት ነው እንግዲህ የህይወትን ታሪክ እንደተመለከታችሁት ነው በጣም የሚያሳዝን በጣም የሚያስገርም እንዲም አለ እንዴ ብለን እንድናስብ አስገራሚ ነገሮችን ህይወቷ ላይ አይተናልና ደውሉላት አግዟት ይሳቅ መዝናኛን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ሰብስክራይብ አድርጉን የደውል ምልክቷን ንኩ ላይክ አድርጉ ለቤተሰቦቻችሁም ሼር አድርጉልን አዳዲስ ቪዲዮዎች ወደናንተ እናደርሳለን ማለት ነው ለዛሬ ይዘንላችሁ የቀረብነው እንግዳችን ህይወት መልካሙ ናት አብራችሁን ስለቆያችሁ እናመሰግናለን መልካም ጊዜ